የዛሬው ጫን ያለ ነው ማለት ነው። ቤተሰቦች ጫን ያለ ነው። ኧረ ተው ተው ተው፣ ወደ ገደለው ግቡ እናቴ። እኛንም አታሳስቱን፣ የምር እኛንም አታሳስቱን። ወደ ገደለው ግቡና እንረፍ። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ያላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ነው ማለት ነው የመጣሁት። ያው በመጀመሪያ ላይ እንዳያችሁት ማለት ነው እንግዲህ እነ ሚፍታህን ስለ እነ ሚፍታህ ይዤ መጥቻለሁ ማለት ነው ዛሬ እና ቪዲዮ ላይክ ሼር እያደረጋችሁ ቪዲዮውን ጀምሩት ማለት ነው ቤተሰቦች። እና በቃ ሚፍታህ ይች ልጅ በቃ ልቡን ጠብ አድርገዋለች ማለት ነው፣ ጠብ አድርገዋለች። እና ባክህ 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 እናቴ ወደ ገደለው ግቡ። እኛንም ወንጀል አታሳዩን፣ እኛንም ወንጀለኛ አታድርጉን። እና ከተፈላለጋችሁ ከተዋደዳችሁ እንደ ሃይማኖታችን በሃይማኖታችን በሚያዘው በሐላል ወደ ገደለው ግቡ ማለት ነው። ማለት እዚህ ጋር ሚዲያ ላይ ስንወጣ ለገንዘብ ብቻ መሆን የለበትም። ለሰው ምን እናስተምራለን፣ ለተከታይ ለኦዲየንስ ምን እናስተምራለን ብለን ማሰብ ይኖርብናል። ማለት ሌላው ሰው ስላደረገ ጓደኞቻችን ከአቅራቢያችን ያሉት ሰዎች አብረን የምንሰራቸው ሰዎች እነሱ ስላደረጉ እኛ ማድረግ አይኖርብንም። እዚህ ጋር ጥንቃቄ ሊኖረው ይገባል ማለት ነው። ትዳር በኢስላም ትዳር ፍቅር ደስ ይላል ማለት የራሱ ህግ የራሱ ሸሪያው በሸሪያው መሰረት ብታደርጉት ደስ ይላል ማለት ነው። ግን ያለ ኒካህ ወይ ኒካህ አስረ ከሆነ አሳውቀን ማለት እንደ ኦዲየንስ ያው ያየነውን ስለሆነ የምናወራው ማለት ነው። ስለዚህ እና እባካችሁ ሰው ማለት ያ ሰው ምን ይለኛል፣ ኦዲየንሱ ምን ይለኛል፣ ምንስ እያስተማርኩ ነው የሚለውን ነገር ማሰብ ይኖርብናል ማለት ነው። ታምራላችሁ ማሻአላ ብለናል። ከተፈላለጋችሁ ወደ ገደለው መግባት ነው። ታውቃለህ እንደማታውቅ አትሆኑ። ያለ ኒካህ የማትፈቀድን ልጅ እንደዚህ ይህን ያክል መቀራረብ መጨባበጥ ጥሩ አይደለም። ታውቃለህ ማለት እኔ ራሱ ገርሞኛል የምር። እስከ ዛሬ የምናውቀው ሚፍታህ ነው ወይስ ተቀይሮ ነው ወይስ መንትያው ነው እያልኩ ማለት ነው። ልጅቱ ያው ሀሳቡን ማስቀየሯ ጥሩ ነው። ያው የማሜ ሰርግ ራሱ ሲያወራ ምናምን እኔ ትዳራ ምናምን ሲል ነበር ማለት ነው። እና በ40 ዓመቴ ነው በእንደዚህ ነው ማገባው ምናምን እያለ ነበረ። ያው ወደ ሐላል ቀይሩት ነው እንጂ ደስ ይላል። ግን ቶሎ ወደ ገደለው ግቡ። ተከታይ አላችሁ፣ ለተከታዮቻቸው ምንድነው ማስተማር የምትፈልጉት? ምንድነው እያስተማራችሁ ያላችሁት? ሌላ ሰው እንደዛ ስላደረገ አብሮን የሚኖር ሰው ጓደኞቻችን እንደዛ ስላደረጉ እነሱን መምሰል የለብንም። ዱንያ ጠፊ ናት እና ሃይማኖታችንን ባንረሳ ዲናችንን ባንረሳ እላለሁ ማለት ነው።
ማለት የሚገርም ነገር ነው። እኔም ብቻ የሚገርመኝ አይመስለኝም። በነገራችን ላይ የሚፍታህ እንደዚህ የሚሆን ማለት ነው። ልጅቱ ግን ያው ጠብ አድርገዋለች ማለት ነው። በ40 ዓመቴ ነው እኔ ትዳር ምናምን ስትል ነበር የማሜ ሰርግ። ያው እንግዲህ ጠብ አድርጋለች ማለት ነው። ግን እባካችሁ ወደ ገደለው ግቡ። ከእናንተ ምን ይማር ኦደንሱ? ባለፈው እንደውም የሆነች ክርስቲያን ልጅ ናት። እንዴት ይሄን ያክል በሃይማኖታቸው እንደዚህ እንዴ ይፈቀዳል እንዴ እያለች ነበር ማለት ነው። እንዴት ይሄን ያክል እየተጨባበጡ እንዴት ይሄን ያክል እየተሻሹ እያለች ነበር። የሌላ እምነት ተከታይ እንኳን ምን በቃ ማለት ገርሟቸዋል ማለት ነው። ይሄን ያክል በነገራችን ላይ እነሱ ብቻ አይደሉም፣ ሌሎችም ሙስሊም ልጆች በሚዲያ ላይ በጣም ከድናችን ያፈነገጠ ነገር እያሳዩ ነው። እና እባካችሁ ዱንያ ናት፣ ጠፊ ናት። ዛሬን ብቻ እያሰብን አኼራችንን ባናበላሽ። ለተከታዮቻችን ምንን ማስተማር ይኖርብናል? ታውቃላችሁ አሁን ሁሉም ነገር ሶሻል ሚዲያ ላይ ነው የሚወጣው። እንደ ድሮ አይደለም። እና ይሄ የሚቀመጥ ነገር ነው፣ ለልጅ ልጆች ለወደፊት የሚቀመጥ ነገር ነው። እና ምን አስተምረን ማለፍ አለብን? ህዝቡ ተከታዩ ኦዲንሴ ምን ይማራል ከኛ ብለን ማሰብ ይኖርብናል። እና ባካችሁ ሙስሊም ወጣቶች ባካችሁ ምን ማስተማር አለብን? ኦዲንሱ ከኛ ምን ይማራል ብለን ብናስብ ጥሩ ነው እላለሁኝ። እባካችሁ ደግሞ እያወቅን የምንሰራው ነገር ምን ያህል ዋጋ እንደሚያስከፍል ታውቃላችሁ? ምን ያህል ከባድ እንደሆነ ታውቃላችሁ? የማታውቁ አይደላችሁም። ሚፍታህ ማታውቅ አይደለህም። ብዙ ነገር በድን ጠንካራ የምትመስል ነበርክ ነህም። አላህ ሁላችንን መጨረሻችንን ያሳምርልን። ግን ይህን ያክል እዚህ ድረስ ባትሄዱ ጥሩ ነው። እና ቶሎ ወደ ገደለው ግቡ። ኒካሃችሁን አስራችሁ ከሆነ ንገሩን። ይህን ያክል እኛንም አታወናጅኑን ማለት ነው። እና ለወደንሳችሁ ክብር ይኖራችሁ፣ ለወደንስ ክብር ይኖራችሁ። እንኳን ሙስሊሙ ቆርጦ አይደለም የሌላ እምነት ተከታዮች ራሱ እየታዘቡ ነው ማለት ነው። እንዲህ ይህን ያክል እንዴት በሃይማኖታቸው አይፈቀድም እንዴት እያሉ ማለት ነው የምር። እና እባካችሁ ወደ ገደለው ግቡልን እና ቪዲዮውን ሼር አድርጉት ቤተሰቦች። ምናልባት ያው ተከታይ እንደሌለን እናውቃለን፣ ግን ምናልባት እንደው ለእናቱም ከደረሰ ምናልባት እናቱም ብትቆጣለን እላለሁ ማለት ነው። ቶሎ ልጆትን መቼም ልጆትን ለማለት ያው አንቱም ባንልም ችግር የለውም እላለሁ። ያው እናቱም ወጣት ስለሆነች ማለት ነው። እና እናቱም ሰምታ ብትቆጣልን ያኔ ወደ ገደለው ቶሎ ቢያስገቡልን እንላለን። እውነት ከሆነ ይህን ያክል እዚህ ድረስ መተው መቼም ጨዋታ ነው ብዬ አላስብም። እና ስለዚህ ወደ ገደለው ግቡልን ባካችሁ፣ ባካችሁ እኛንም አታወናጅሉን። ለኦዲየንስ ክብር ይኖራችሁ። ለኦዲየንስ ክብር ያላችሁ ከሆነ ባካችሁ ኮሜንት ላይ በጣም እያየው ነው። ኮሜንት ላይ ራሱ ወደ ገደለው ግቡ ባካችሁ፣ አታወናጅሉን። እኛንም ታምራላችሁ ማሻአላ ብለናል፣ ግን ማሻአላ ሆነ አውዝ ቢላ ታስደርጉብን ማለት ነውና አውዝ ቢላ ከምንል ማሻአላ ብንል ይሻለናል። እኛንም ገላግሉን፣ ወደ ኒካችሁ ግቡና አታወናጅሉን። አውዝ ቢላ አታስብሉን፣ አስተግፊሩላህ አታስብሉን። ባካችሁ ባካችሁ ማሻአላ እንድንል ወደ ኒካህ ወደ ገደለው ግቡልን እንላለን። እና ቤተሰቦች ላይክ ሼር እያደረጋችሁ አዳርስልኝ ማለት ነው።
እና ቤተሰቦቼ ዛሬ በነሚፍታህ ቪዲዮ ነበር የመጣሁላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቆዩልኝ ቤተሰቦቼ። በጣም ነው የማከብራችሁ፣ በጣም ወዳችኋለሁ። ስለምታበረታቱኝ ላይክ፣ ሼር፣ ኮሜንት ስለምታስቀምጡልኝ በጣም ነው የማመሰግነው። ክበሩልኝ። አላህ የልባችሁ መሻት ሁሉ ይሙላላችሁ፣ ወጥቶ ከመቅረት ይጠብቃችሁ። ላለሁኝ ቤተሰቦቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ክበሩልኝ። በሌላ እስከምንገናኝ ቻው ቻው። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢ ያላንቱ አይደምግም አለም።